ማምሻውን እጅግ አስደንጋጭ ሰበር ዜናዎች ተሰምተዋል። ከእነዚያም መካከል ዜጎች በአስቸኳይ በ48 ሰዓት ለቃችሁ ውጡ የሚለው ጭንቅ እየበረታ መጥቷል። ወዲህ ደግሞ ጀነራሉ ለጦሩ ልዩ ትዕዛዝ ስለመሰጠቱ በዛሬው ዕለት ይፋ አድርገዋል። በአስቸኳይ በ48 ሰዓት ውስጥ ለቃችሁ ውጡ የሚለው ትዕዛዝ ሊፈጸም ጥቂት ሰዓታት ቀርተውታል። ይህን ተከትሎ ህዝቡ በጭንቀት ተውጧል፣ ድባቴም ተጭኖታል። ጭንቅ ውስጥ ያለው ህዝብ ጠቅላይ ሚኒስትር አብይ ምንም ባለማድረጋቸውና ቃላቸውን ባለመጠበቃቸው ሐዘን ተሰምቶናልም ሲል እየተናገረ ይገኛል። የተሰጠው የሰዓት ቀነ ገደብ ሲያበቃ መጠነ ሰፊ ጥቃት ሊከፈት ይችላል በሚልም ተፈርቷል። በጉዳዩ ላይ ዝርዝር ዘገባን አዘጋጅተናል። ለጦሩ ልዩ ትዕዛዝ እንደተሰጠው ጀነራሉ አጋለጡ። ጦሩ እየተፈረካከሰ ነው በማለትም ተደምጠዋል። የመዋጋት ሞራል የለውም፣ ሞራሉ ላሽቋል ሲሉም ተደምጠዋል። 4 ኪሎ ላይ ያነጣጠረው ህወሓት ወደ መሃል ሀገር ሰብሮ ለመግባት ባልተጠበቀ ግንባር የኢትዮጵያን ወታደሮች ለማጥቃት ስለማቀዱ ተሰምቷል።